ሰላም ተማሪዎች ዛሬ የግሬድ 12 ማቴማቲክስ አፕሊኬሽን ኦፍ ኢንተግሬሽን እናያለን። የመጀመሪያው የሚሆነው አክቲቪቲ 2.22 ወይም 22 ጥያቄን እንመልከትና እንቀጥላለን። Do you think that the integration has any other applications than finding the area under the curve of the function? Write down what you think this application might be. ያው ኢንተግሬሽን ከዚህ በፊት እንደተማራችሁት የአንድ ግራፍ አለ እሱ በታች ያለውን በኤክስ አክሲስ ባውንድ የተደረገውን ኤሪያ ለማግኘት ይጠቅመናል። ከዛ ውጭ ደግሞ ኢንተግሬሽን የት ውስጥ ወይም ላይፍ አፕሊኬሽን አለው ነው የሚለው ጥያቄው። አንደኛ ቢዝነስ ውስጥ አለው፣ ኢኮኖሚክስ ውስጥ ይኖረዋል፣ ሳይንስ ውስጥ ብዙ አይነት አፕሊኬሽኖች ይኖሩታል። ቢዝነስ ውስጥ ስንል ቶታል ፕሮፊት ለማግኘት፣ ሳይንስ ውስጥ ስንል አኩሙሌትድ የሆነ አማውንት ኦፍ ሞለኪውል ሊሆን ይችላል፣ የተለያዩ አማውንቶችን ለማግኘት ይጠቅማል። ቢዝነስ ውስጥም ተመሳሳይ፣ ኢኮኖሚክስ ውስጥም እንደዛው ማለት ነው። So in this section we will look at some applications of integrals. So integration is used in different fields of study such as business, physical sciences and economics. So the first example እዚህ ጋር ለልን ምን ይላል? A certain airlines determines that the marginal profit resulting from the sales of X seats on a plane traveling from Addis Ababa to New York City in hundreds of dollars is given by P prime of X equals root X minus 6. Find the total profit when 60 seats are sold. ጥያቄውን መጀመሪያ እንደርታ ማድረግ ያለብን ምንድነው የሚለን? የሆነ ኤርላይን አለ እና ማርጂናል ፕሮፊት ዲተርማይን የሚደረግበት ፈንክሽን ኤክስ ሲቶችን በመሸጥ ማለት ነው። ወይም ደግሞ ኤክስ የሆኑ ነምበር ኦፍ ሲቶችን በመሸጥ አዲስ አበባ ወደ ኒውዮርክ ማለት ነው ሲቲ በhundreds of dollars እንደዚህ በዶላር አይደለም hundreds of dollars ጊቭን የተደረገው በዚህኛው ፎርሙላ ነው። that is p prime of x equals root x minus 6 ማለት ነው። 60 ቦታዎች ቢሸጡ ስንት ፕሮፊት እናገኛለን? ቶታል ፕሮፊት እናገኛለን ነው የሚላችሁ። ስለዚህ ማድረግ ያለብን ምንድነው? ኢንተግሬት አድርጉ ነው እያልን ያለው አይደል? ቶታል አማውንት ላይ ጠይቀን እዚህ ጋር ይሄን ዴሪቬት ተጠቀሙና ይሄን ኢንተግራል አድርጋችሁት ከዛ ወደ አንድ ፈንክሽን ቀይሩት ነው። that is p of x ማለት ነው። p prime of x ወደ p of x ቀየርና then ይሄን ስለተከታችሁ ቶታል ፕሮፊትን ካልኩሌት አድርጉ ነው የሚለው። ስለዚህ ወደ ሶሉሽናችን ስንመጣ እዚህ አሁን እንዴት አደረገው? ኢንተግሬት ፋይንድ p60 ማለት ነው። እንደምንልኳችሁ ያ ማለት p60 equals the integration from 0 to 60 definite integral ስለሆነ that's p prime of x dx ይሆናል። p prime of x ወደ p of x ለመቀየር ኢንተግሬት እናደርገው አይደል? ከ0 እስከ 60 then ደግሞ የተሰጠን p of x አለ ምንድነው? root x minus 6 ነው። ስለዚህ ይሄ root x minus 6 እንዴት ነው የሚቀየረው? የመጀመሪያው x 1/2 ነው ወደ ፓወር ፎርም ስንጽፈው ማለት ነው minus 6 ይሆናል። ይሄን x to the power of 1/2 ኢንተግሬት እናደርገው ምንድነው የሚሆነው? ይሄ 1/2 አለ አይደል? x 1/2 plus 1 over 1/2 plus 1 አይደለ? በስተን ፎርሙላ መሰረት ኢንተግሬት እናደርገው ፓወሩን ጨምረን በጨመርነው ፓወር ማካፈል ነው የሚሆነው ማለት ነው። ስለዚህ ይሄ ምን ይሆናል? 1/2 plus 1 ማለት 0/2 ነው። ስለዚህ x to the power of 0/2 ይሆናል። እዚህ ጋርም 0/2 ነው ኦቨር ስለሆነ ይገለበጥና 2/3 ይሆናል ማለት ነው። ሶ 6x ደግሞ እንደምታውቁት x መጨመር ነው እዚህ ዴሪቬት እናደርግ። ስለዚህ ኢንተግሬት እናደርግ ሶ ይሄኛው ምን ይሆናል? ይሄ ኢንተግሬት ካደረገ በኋላ 2/3 x to the power of 3/2 minus 6x ይሆናል። ይሄን ኢቫሉዌት እናደርገው ከስንት ነው? ከ0 እስከ 60 ነው በተቀመጠልን መሰረት። ያ ማለት 60 እንተካለን 60 2/3 the bracket 60 to the power of 3/2 minus 6 times 60 ከዛ ማይነስ አድርገን 0 ስተካው ደግሞ 0 ነው የሚሆነው። ስለዚህ ሲስተሙን ካልኩሌት ስናደርግ ምን ይመጣልናል? ኔጌቲቭ 50.1613 in dollars in hundreds of dollars። ስለዚህ ይሄን 60 ሲት ሶልድ ሲያደርግ ፕሮፊት ይሆናል ኔጌቲቭ በመቶ እናባዛዋለን ያው በዶላር ለማግኘት ከፈለግን ማለት ነው።
$5016.13 ነው። ግን ይሄ ኔጌቲቭ ሳይን ምንድነው ኢንዲኬት የሚያደርገው? this is a loss ነው፣ ፕሮፊት አይደለም። that is the airline will lose 5016.13 የሆነ ዶላር በፍላይቱ ያጣል። ምክንያቱም መሸጥ ያለበት እዚህ ጋር ድሮም እንደምናውቀው ደግሞ ምንድነው ሩት ኤክስ ማይነስ 6 ነው አይደለ? ይህን ዜሮ አድርገን ስንሰራው አይደለ ማክሲመም እና ሚኒመም የምናገኘው። ስለዚህ ማክሲመም ፕሮፊቱ ሊሆን የሚችለው ይህን ዜሮ አድርገን ስንሰራው። ያ ማለት 6 ወደዚህ ይመጣል። ዘን ኤክስ ስንት ይሆናል? 36 ነው። ስለዚህ 36 ሴቶች ቢሰጡ እንጂ ይሄ ማክሲመም ፕሮፊቱን ወይም ቶታል ፕሮፊት ሊሆን የሚችለው ከዛ በላይ ሴቶችን ከሸጠ ወደ ሎስ ነው የሚሆነው። ፕሮፊት ኖ ሎንገር ፕሮፊት አይሆንም፣ ሎስ ይሆናል ላይ ገጥሞ ማለት። ስለዚህ ቶታል ነገሮችን ሰራ አኩሙሌትድ የሚሆኑ ነገሮች ሰራ we use the integration application ማለት ነው። ሁለተኛው ኤግዛምፕል ተዋለ suppose that the velocity of the function of the car is vt በዚህ ተሰጥቶናል። time dependent velocity ማለት ነው። means the displacement at t equals to 0 is 9 ነው። ልክ ሲጀምር መነሻው ላይ 9 ብሎ ነው የጀመረው። ከዛ ምን ይለናል? find the displacement time dependent displacement function ፈልጉ ነው የሚለው። assume that st is in meters and vt is in meter per second። st በሜትር ነው፣ ቬሎሲቲ ደግሞ በሜትር ፐር ሰከንድ ነው የሚለው። ስለዚህ ፊዚክስ ላይ ምን እናውቀዋለን ይሄን አይደለ? st ማለት the derivative of st ምንድን ነው? ዲቪ ነው አይደለ? ዲቪ ነው የሚሰጠን። ስለዚህ ይሄ ዲቪ ደግሞ ወደዚህ ለመቀየር ምን እናደርጋለን? ዴሪቬቲቭ አንቲ ዴሪቬቲቭ ነው የምናደርገው። that means ኢንተግሬት እናደርጋለን። ስለዚህ a5 to the power of 4 እናደርጋለን፣ ኢንተግሬት እናደርጋለን። እንዴት ነው ኢንተግሬት የምናደርገው? ደግሞ ቅድም እንደነገርኳችሁ 5 t 4 plus 1 አይደለ? ያ ማለት 5 over 5 this በዚህ to the power of 5 ይመጣል። ስለዚህ s t equals t to the power of 5 አድርገን ብቻ ካስቀመጥን x ነው የምንለው። ለምን? ምክንያቱም ተሰጥቶናል እዚህ ጋር ነገሮችን እንደዚህ ኢንተግሬት ስናደርግ ሜቢ አሁን ብዙ አይነት ፈንክሽኖች የተለያየ ኮንስታንት ሊኖራቸው ይችላል። የኮንስታንቶች ደግሞ ዴሪቬቲቭ ዜሮ ነው። ስለዚህ በጣም ብዙ አይነት የተለያዩ ፈንክሽኖች ተመሳሳይ የሆነ ዴሪቬቲቭ ፈንክሽን ሊኖራቸው ይችላል ማለት ነው። ሶ ዛት ላይክ ይሄ ሲሆን ፕላስ ሲ እናደርጋለን። ዛት ኢዝ ሰም ኮንስታንት። ስለዚህ ያን ኮንስታንት ደግሞ እዚህ ጋር ሰጥቶናል። ምን ብሎ when s of 0 is I mean at t 0 ሲሆን s of 0 9 ይሆናል ብለናል። ስለዚህ we substitute 0 እዚህ ጋር t ላይ ከዛ c ብቻ ይቀራል ማለት ነው። so the t value ምን እያለ ነው? 9 እያለ ነው። ስለዚህ በዚህ ፋንታዚ ጋር ምን ተከለ? 9 we got እንትን ማለት ነው። ይሄ time dependent displacement ፈንክሽናችን እዚሁ እናገኛለን። ስለዚህ st እዚህ ጋር ተሳስቶ ነው ፕላስ ነው ይሄ እናገኛለን ማለት ነው። ኤግዛምፕል 3 ጋር እንሂድ። ምን ይላል? the driver of a vehicle traveling at 40 ማይል per hour ወይም ደግሞ 56.67 feet per second ሲቀየር ነው። applies a brake softly at the first then harder coming to complete stop after 7 seconds በ7 ሰከንድ ውስጥ ቆመ። ከዛ the velocity at the function of time is modeled by በዚህ time dependent velocity function ይሄ ነው። ከዛ when v is in feet per second በፊት per second ነው። ስለዚህ we use this ማለት ነው። ከዛ t በሰከንድ ነው። ከ0 እስከ 7 ባለ ነው። how far did the vehicle travel while the driver was braking? ልክ ብሬክ አርጎ እስኪቆም ድረስ ያለው ዲስታንስ እየጠየቅ ነው እዚህ ጋር። ስለዚህ ማድረግ ያለብን ምንድነው? ነገርኳችሁ ዲስታንስ ፈንክሽን የሚገኘው ምንድነው? ይሄን ምን በማድረግ ነው? ኢንተግሬት በማድረግ ነው። ሶ ይሄን ኢንተግሬት እናደርገዋለን። the integration of vt by dx ማለት ነው። ስለዚህ የሚሆነው ከ0 እስከ 7 ነው ማለት ነው አይደለ? ባውንደሪ ቶታል ታይሙ ከ0 እስከ 7 then we evaluate ይሄን ኢቫሉዌት ነው ከኛ ማድረግ የሚጠበቅብን ማለት ነው። እሺ ነው ዜጋውን the solution distance ይሄው ሴም ቲንግ አደረገ ከ0 እስከ 7 ከዛ ይሄን ደግሞ ኢንተግሬት ማድረግ then substitute ማድረግ የሚጠበቅብን then we get 273.83 ፊት ማለት ነው። ስለዚህ ብሬክ ካረገ ጀምሮ እስኪቆም ድረስ ትራቨል የሚያደርገው ዲስታንስ ይሄን ያክል ነው ማለት ነው።
ኤክሰርሳይዝ 2.29 እንስራው። የመጀመሪያው ጥያቄ ምን ይላል? ፒውር ዋተር ኢንተርፕራይዝስ ፋይንድ ዛት ዘ ማርጂናል ፕሮፊት ኢን ዶላርስ ፍሮም ድሪሊንግ ዌል ዛትስ ኤክስ ፊት ዲፕ ኢዝ ጊቨን ባይ ፒ ፕራይም ኦፍ ቲ ኢኳልስ ፊፍዝ ሩት ኦፍ ኤክስ ነው። ፋይንድ ዘ ፕሮፊት ዌን ኤ ዌል 250 ፊት ዲፕ ኢዝ ድሪልድ። ስለዚህ ኤክስ ምንድነው? ፊት ዲፕ ነው። ስለዚህ ተሰጥቶናል። ይሄም ቅድም ከተሰራ ነው ከዶላሩ ጋር ይመሳሰላል። ይሄ ኢንተግሬት እናደርገዋለን። አንደኛው ሲሆን ይሆናል ማለት ስለዚህ ይሄ ያ ማለት ኤክስ ቱ ዘ ፓወር ኦፍ 1/5 ነበረ። ሶ ይሄ ምን ይሆናል? ከ0 እስከ 250 ነው የምንለው። then 1/5 plus 1 እናደርገዋለን። ስለዚህ ምን ይሆናል እሱ x 1/5 plus 1 over 1/5 plus 1 this equals 1/5 plus 1 ስንል ያ ማለት 5/5 ነው ሲደመሩ ስለዚህ 6/5 ማለት ነው። ስለዚህ x to the power of 6/5 then እዚህ ጋር 6/5 ነው ሲገለበጥ 5/6 ነው የሚሆነው። ስለዚህ x ውስጥ ደግሞ ያው 0 ስለመጣፋ 250 ከተታለ ማለት ነው። ስለዚህ at the end we evaluate የምናደርገው 5/6 ስንት የተሰጠን 250 ነው አይደለ? 250 to the power of 6/5 then we get ይሄን ስንሰራ ቶታል ፕሮፊቱን እናገኛለን ማለት ነው። ቶታል ፕሮፊት በዚህ መንገድ ካልኩሌት ማድረግ እንችላለን ማለት ነው። ለመጀመሪያው ጥያቄ ነው። ስለዚህ እንደዚህ ቶታል አኩሙሌሽን እና አግሪጌት የሆነ ነገር ጠይቀው ሁሉ ጊዜ የምንሰራው ኢንተግሬሽን ነው። ኢንተግሬት እናደርጋለን የተሰጠንን ሬት ፈንክሽን ያ ማለት ዴሪቬቲቭ ማለት ነው። ዴሪቬቲቭ ቢሆን ግን at that instant moment ላይ ነው ይጠይቀን። ከጥያቄው ተነሳን ራሱ ኢንተግሬት እናርግ ወይዘር ደግሞ ዴሪቬቲቭ እናርግ የሚለውን መወሰን እንችላለን ማለት ነው። ሁለተኛው ጥያቄ ምን ይላል? a company estimates that its sales will grow continuously at the rate given by በዚህ ልክ ይጨምራል አለ። ሴሎቹ grow continuously ያደርጋል። ከዛ ምን ይላል? real estate is the rate at which sales are increasing in dollars per day በእያንዳንዱ ቀን በሚጨምር ዶላር ነው ይሄ ሬት ኤስቲሜት የሆነው። ስለዚህ ምን ይላል? find the accumulated sales for the first 5 days ለአምስት ቀናት accumulated የሚሆነው ሴልስ ፈልጉ ነው የመጀመሪያው። ሁለተኛው ሴልስ ተርንኦቨር ሬቬኒው የሚባለው ገቢ ነው። እሺ እንዳለ ከዛ ፋይንድ ዘ ሴልስ ፍሮም ዘ ሰከንድ ዴይ ከሰከንድ ዴይ እስከ አምስተኛው ዴይ ድረስ ያለውን ብቻ አኩሙሌሽን ፈልጉ ይለናል። እዚህ ጋር አንድ ዴሪቬቲቭ ህግ አለ። አይ ሚን የኢንተግሬሽን ህግ አለ። እዚህ ቴክስት ቡካችሁ ላይ የለም፣ የድሮ መጽሐፍ ላይ ነበር ያለው። ይሄ ኤክስፖኔንሻል ፈንክሽኖች አሉ አይደለ? ኢት ዘ ፓወር ኦፍ ቱ ዘ ፓወር ኦፍ ኤክስ እነዚህ ኤክስፖኔንሻል ፈንክሽኖች ብቻ እነሱ ዴሪቬቲቭ የራሳቸው ሩል አላቸው። ጀስት እንደምናውቀው እንደነዚህ ጀስት ኢንተግሬት አድርገን እንደ ፓወር ፈንክሽን አይደለም የምንሰራው። ሶ ለዚች አፕሊኬሽን ብቻ እናያለን then we will proceed ማለት ነው። ሶ ስለዚህ እንደልኳችሁ አኩሙሌትድ ሲሆን ምንድነው ኢንተግሬት የምናደርገው አይደለ? ስለዚህ ኢንተግሬሽን ስንሰራ የኤ ላይ this integration of for the first 5 days የሚለው ስለዚህ ከ0 እስከ አምስተኛው ነው። ስለዚህ ኤት ፕራይም ኦፍ ቲ by dx by dt of course እንደዚህ ማለት ነው። ስለዚህ s by ይሄ ስንት ተሰጥቷል? s prime of t 20 t ተሰጥቷል። ስለዚህ ይሄን ኢንተግሬት በምናደርግበት ጊዜ ይሄ ማለት እዚህ ጋር 0 እስከ 5 20 et by dt ማለት ነው። ስለዚህ እዚህ ጋር dt ማለት by dt ነው። 20 ኮንስታንት ስለሆነ መውጣት ይችላል አይደለ? ስለዚህ 20ን ከውጭ እናደርጋለን then 0 እስከ 5 ምን et እዚህ ጋር አንድ ሩል እንገራችሁ የኤክስፖኔንሻል ሩል ለማንኛውም et ፈንክሽን e to the power of t ቲን as a linear function ነው። ለምሳሌ e to the power of x አሁን ለብቻው linear function ነው አይደለ? ዛት ማለት ነው 1 ዲግሪ ያለው ቫሪያብል እንደማለት ነው። ስለዚህ ቲ እንደዛ ትሪት ብናደርገው ይሄ ወደ ምን ሲሆን ኢንተግሬት ሲሆን e to the power of t ራሱን ጽፈውና t ፕራይም እናደርጋለን ወይም t ዴሪቬት ሲሆን ሊኒየር ፈንክሽኑ ዴሪቬት ሲሆን ማለት ነው። ስለዚህ et
ቲ ዴሪቬቲቭ ውስጥ ነው አት ኤክስ ትሪት አድርጉት። ይሄ ዋን ነው አይደለ? ዋን ሶ ኢቲ ራሱ ይሆናል ማለት ነው። ሌላው ለምሳሌ ኢቲ ማይነስ ቱ አይ ሚን ቱ ቲ ቢሆን ለምሳሌ ምን ይሆናል? ይሄ ዋን ያው እዚህ ጋር ስለሚቀደስ ነው አክዩሙሌትስ እዚህ ጋር ስሪ ዌርት እዚህ ጋር ስሪ ብትሆን እቺ አሁን ዴሪቬቲቭ እዚህ ጋር ስሪ ነበር በሶስት ይካፈል ነበር፣ ግን ቲ ብቻ ስለሆነ ነው ራሱ የመጣው ማለት ነው። ስለዚህ ኢቲ እንደሆነ ግልጽ ነው ማለት ነው። አሁን ይሄ ከመጣልን ሌላው ቀላል ነው የሚሆነው። ስለዚህ ኢቲ ነው ሶ ዛት ምን እናደርጋለን እንደነገርኳችሁ ኢቲ ኢንተግሬት ሲሆን ራሱ ኢቲ ነው የሚሆነው። ሶ 20 ታይምስ ያለን then ቲን ደግሞ 5 እንጠቃለን ማለት ነው for the 5 days ስለሚል በዴይስ ነው። እዚህ ጋር ደግሞ የተጻፈልን ቲ is in days አይደለ? ያ on day t ስለዚህ so power of 5 እናደርጋለን። ኢ ኮንስታንት ናት 2.1 እንደምታውቁት ነምበር ነው። ሶ we calculate by this ማለት ነው። የመጀመሪያው እስከ አምስተኛው ድረስ ስለሚል ብቻ ማለት ነው። እሺ ቢን ደግሞ እንስራ ከሁለተኛው እስከ አምስተኛው። ስለዚህ ምንድነው ዴፊኒት ኢንተግራል ነው አይደለ? የቱም ባውንደሪ ሰጥቶናል። ሶ we could find like the accumulated ነገር ያ ስለዚህ ቢ ላይ ምንድነው የሚለን ኢንተግሬሽን from 2 up to 5 days ነው የሚለው። ቅድም እንደነገርኳችሁ ይሄኛው ኢንተግሬሽን አድርገው ተመሳሳይ ነው የሚሆነው ብያቸዋለሁ። ስለዚህ ላይ ግን ለመጻፍ ያክል 20 እዚህ ጋር ከውጭ እናደርጋችን 20 then et ማለት ነው። ባይ ዲቲ አለ እዚህ ጋር ኦፍ ኮርስ። ከዛ ይሄ ኢንተግሬሽን እንደነገርኳችሁ ራሱ ነው የሚሆነው። ሌላ ቢሆን ግን እንዴት እንደሚሰራ ግልጽ ነው አይደለ? ጽፉታላችሁ ራሱን እቺኛው ሙሉ ጽፉታላችሁ then over ሊኒየር ፈንክሽኑ ዴሪቬቲቭ ማካፈል ነው። አሴት ሶ 20 በቅንፍ ኢቲ የመጀመሪያው ስቴፕ ከሁለት እስከ አምስት የሚለው ስለዚህ የመጀመሪያው 5 ነው ሲቀነስ ስንት e to the power of 2 ማለት ነው። አምስት እስከ 2 e to the power of 2 ለማለት 20 e5 አለ። ይሄኛው ያው ተመሳሳይ ስለሚሆን 20 e5 then minus with 20 times e2 ማለት ነው። የቱም 2 ሲገባ እንደዛ ስለሚያደርግ ሶ በእንደዚህ መልኩ መስራት እንችላለን ማለት ነው። የኛው ጥያቄ for the first question actually 0 አይደለ የመጣው አይደለ? ይሄኛው የአንደኛው እስከ 5 ነው የሚለው ሶ ላይክ ለምሳሌ 05 ካረግ ነው አሁን ነው እንታያለኝ ኮሬክሽን ሶሪ እዚህ ጋር ፕሊስ። ከዛ ኢቲ አለ ስለዚህ ባይ ዲቲ ነው እንደነገርኳችሁ ይሄ ምን ይሆናል 20 ከውጪ ነው ስለዚህ 20 e to the power of 5 ማይነስ እናደርጋለን because e to the power of 0 ነው የምከተው አይደለ? e to the power of 0 ምንድነው ነምበር raised to 0 አንድ ነው። ስለዚህ 20 times 1 ደግሞ 20 ነው አይደለ? ስለዚህ minus 20 ነው የሚሆነው እዚህ ጋር I mean minus 1 እዚህ ጋር ስለሚባዛ ሶ የአንደኛው ኮሬክሽን ስትወስዱ ይሄን ብቻ 20 to the power of e5 አይደለም የሚሆነው ምክንያቱም minus 1 like 20 times 1 minus 20 መቀነስ አለበት because ኢት ማንኛውም ቁጥር raised to 0 ሲሆን 1 ስለሚሆን ማለት ነው። ሶ ላይክ ኤም ቢም በእነዚህ መልኩ መስራት ይቻላል። ስለዚህ ኤክስፖኔንሻል ፈንክሽን ዴሪቬቲቭ ሲሆን ኢቭን ዶ መጽሐፍ ላይ ባያስተምርም ጥያቄ ለምቶታል ሰው ትንሽ ማየቱ አይከፋም። አንዳንድ እንደዚህ ጥያቄዎችን አፕሊኬሽን ላይ ስለሚኖር ሜቢ እንደ ፈንክሽን ላይ ይሰጣችሁ ይችላል ይህን ፈንክሽን ኢንተግሬት አድርጉት ብለው፣ ግን አንዳንዴ ያስፈልጋል ለዚህ ሬቶች ላይ እነዚህ ኤክስፖኔንሻል ፈንክሽን ኢንተግሬሽናቸውና ዴሪቬቲቫቸውን ማወቅ ይጠቅማል ማለት ነው። መጽሐፋችሁ ላይ ያለው የኢንተግሬሽን አፕሊኬሽን ይሄን ይመስላል። then at the end of the unit question ላይ there are two questions specifically እሱን ሰርተን እንጨርሳለን ማለት ነው። የመጀመሪያው ይሄ ነው የ15ኛው ጥያቄ ነው። a cyclist decelerates at a constant rate from 30 ኪሎ ሜትር to stand still ያ ማለት stand still ማለት v final ማለት ዜሮ ማለት ነው። v final ዜሮ ከዛ ኢን 45 ሰከንድ አለ በ45 ሰከንድ ውስጥ
ከዛ how fast is the bicyclist traveling after 20 second how far does the bike travel after 45 second ነው የሚለን። ስለዚህ እዚህ ጋር እንደምናደርገው መጀመሪያ አክሰሌሬሽን ነው ፈልገው ዲስሬት ይሄ ዩኒፎርምሊ ዲስሬሽን ነው አይደል? ዩኒፎርምሊ ዲስሬት ያደርጋል። ስለዚህ ከ30 ወደ 0 45 ሰከንድ ይሄ 45 ሰከንድ need to be converted to hour አይደለ? ምክንያቱም ዩኒክ ኮንስታንሲ is very important። ስለዚህ ምን እናደርጋለን? ቪ ፋይናሉ 0 ነው። ሶ አክሰሌሬሽን ማለት ደግሞ ቪ ፋይናል ሲቀነስ ኢኒሻል 0 ሲቀነስ 30 45 ሲቀየር ደግሞ ስንት ነው? ወደ hour 45 ሲካፈል ለ 45 ሲካፈል ለ60 ሲካፈል ለ60 ያ ማለት 45 ሲካፈል ለ3600 ስለዚህ 45 ሲካፈል ለ3600 ስናደርግ ይሄ በ3600 ማባዛት ሲካፈል ለ45 ማለት ነው። ይሄ ኮንስታንት አክሰሌሬሽን እናገኛለን። ይሄን አክሰሌሬሽን ካገኘን በኋላ ጀነራል ነው የምንሰጣችሁ። ይሄን አክሰሌሬሽን አገኘ አይደል? ስለዚህ ምንድነው የሚለው ትራቨሊንግ አፍተር 20 ሰከንድ በምን ያክል ስፒድ ነው እየሄደ ያለው ነው የሚለው። ዊ ኦል ነው ደግሞ ምንድን ዲቪ ባይ ዲቲ ማለት ነው አክሰሌሬሽን ማለት ነው አይደል? ስለዚህ የዲቪን ስፈልግ ደግሞ ኤዲቲ ይሆናል ማለት ነው። ስለዚህ ኤዲቲ ደግሞ እንዴት ነው የምናገኘው? እዚህ ጋር አክሰሌሬሽን አለ ኦፍ ኮርስ ይሄኛው ማለት ነው ኢንተግሬት እናደርገዋለን። ይሄን ኢንተግሬት ስናደርገው ግን እዚህ ጋር በጣም ኮንሲደር ማድረግ ያለባችሁ ነገር ምንድነው? ኦፍ ኮርስ ይሄ ነምበር ነው ሶ ላይክ ቤርሊ ቲም መጨመር ነው የሚጠበቅብን ብላችሁ አጨሩስ። ይሄ መጣ ለምሳሌ አስዩም ይሄኛው ያው ሰዓት ላለመፍጀት ኤክስ የሚባል ቁጥር ይመጣል እንበል። ኤክስ የሚባል ቁጥር ነው እሺ እንደ ቫሪያብል ትሪት እንዳለሽ ላይክ ኤ የሚባል ቁጥር ደን ኤ አለ ቲ መጨመር አለ ኢንተግሬት ስናደርገው ቲ ከዛ ቬሎሲቲ ፈንክሽን እናገኛለን። ግን ምን አለ ኢንተግሬት ሲደረግ ፕላስ ሲ አለ ብያቸዋለሁ። አሁን ጊዜ ኮንስታንት አይ ሚን ወይስ ፕላስ ሲ አለ ሶ ዲስ ሲ እዚህ ጋር ተሰጥቷል። ምን ብሏል? ኢኒሻሊ በ30 ነበር እየሄደው እያለ ነው። ስለዚህ ዊ ሰብስቲቱት ባይ 30 ማለት ነው። ምክንያቱም ቲ 0 ላይ ያለ ኢኒሻል ቬሎሲቲው 30 ስለነበረ ስለዚህ እዚህ ጋር ኤ ዶንት ፎርጌት ምንድነው ነምበር ነው። እዚህ ጋር የመጣላችሁ ነምበር ነው። እሺ ቁጥር ጊዜ ለመቆጠብ ነው ካልኩሌት እያደረግን ሰዓት እንዳፈጅ 80 እዚህ ጋር ነምበር አለ ፕላስ አለ 30 አለ። ስለዚህ ቬሎሲቲውን አገኘን። እንደሚለን እዚህ ጋር ከ20 ሰከንድ በኋላ ያለውን ስፒድ ነው የሚለው። በ20 ሰከንድ አይደለም የምንተካው እዚህ ጋር በሃወር ነው የምንተካው። ስለዚህ 20 ሰከንዱን ወደ ምን ቀይሯለን? ወደ ሃወር ቀይረውና እዚህ ውስጥ ሰብስቲቱት እናደርጋለን። then ኮንስታንት አለን we get the speed ከ20 ሰከንድ በኋላ ያለው ማለት ነው። ከዛ how far that the bike start ከ45 ሰከንድ በኋላ how far ነው የሚለው። ስለዚህ የመጣልን ይሄ ቪቲ እንትን አለ አይደለ? እሱን ደግሞ ድጋሚ ኢንተግሬት ስናደርገው ምን እናገኛለን? ዲስታንስ እናገኛለን። ዲስታንስ ፈንክሽን እናገኛለን ማለት ነው። ያ ማለት ቀላል ነው። ይሄ አለ ሶ ላይክ what would it be like 1 ነው so it will be a t እዚህ ጋር 1 ፕላስ አይደለ 1 ፕላስ 2 ነው። ስለዚህ ስኩዌር ይሆናል then divided by 2 ማለት a ነምበር ነው። እዚህ ጋር እንዳትረሱት a ነምበር ነው እዚህ ጋር ያለው ቅድም የአክሰሌሬሽን ዋጋ ነው። ከዛ ፕላስ ምን ሲቲ ያው እንደተለመደው ነው። ይሄ ነው ቼክ ማድረግ ፈልጋችሁ ሜቢ ዴሪቬሽን ይጠፋል 8 ይሆናል። ስለዚህ ይሄ ይሆናል ያ there is no need to be constant እዚህ ጋር ምክንያቱም ዲስታንሱ ሲነሳ 0 ስለነበረ እዚህ ጋር ፕላስ ዲ አድርጋችሁ ጨምር ይችላልላችሁ። አንድ ኮንስታንት አለ ግን ያ ኮንስታንት 0 ነው። ለምን? ምክንያቱም ሲነሳ ዲስታንስ ገና ሙቭ አላደረገም ቬሎሲቲውን ተነሳበት እንጂ ምንም አይነት ከቨር ያደረገው ዲስታንስ ስለሌለ then እዚህ ውስጥ ምን መክተት ነው? ይቺ ተሰጣችሁ 45 ሰከንድ መክተት ነው። 45 ሰከንድ ስከቱ ግን በሰከንድ ሳይሆን በአወር ቼንጅ ታደርጉታላችሁ። ስለዚህ 15ኛው ጥያቄ በእንደዚህ መልኩ ይሰራል ማለት ነው። ስለዚህ ጥያቄዎች ሲሰሩ ማስተዋል ያለባችሁ ነገር ምንድነው? ኢንተግሬሽን ተጠቀም ወይ ዴሪቬቲቭ ተጠቀም ወይ ምንድነው እየጠየቀኝ ያለው? መጀመሪያ አንደርስታንድ አድርጉ ጥያቄው then what ምንድነው መስራት ያለብኝ የሚለው ማሰብ ነው ማለት ነው። የመጨረሻው ጥያቄ ደግሞ የ16ኛው ጥያቄ ነው። A factory is polluting a lake in such a way that the rate of pollutants entering lake at time t የሆነ ፋክተሪ ያለ ፖሊተንት ይለቃል ምናምን በመንዝ ምናምን ይሄን ያክል አማውንት ኦፍ ፖሊተንት ነው የሚለቀቀው ምናምን ይላል። ከዛ any the total number of pounds pollutants injected at time t ነው። so like
ኤ ለምን ይጠይቀናል? how many points of pollutants enter the tank in 16 መንዝ በ16 መንዝ ምን ያክል ፖሊታንቶች ይገባሉ ነው። ይህም ቀላል እናደርጋለን። this is integration ነው። ምን ያክል ነው የሚላሽ አኮሙሌተር የሚጠይቀን። ሶ 16 ነው የሚለው ከዜሮ ከመነሻው ከዜሮ እስከ 16 ምን ይሄ 280 ቲ 3/2 by dt ማለት ነው። ስለዚህ ይሄን ኢንተግሬት ማድረግ ደረግ ስናደርገው እንደነገርኳችሁ 3/2 + 1 ይሆናል። ስንት ማለት ነው እሱ? 2/2 ነው። ሶ 3 4 5 5/2 ከዛ ኦቨር ታርጉና 5/2 ሲሆን ይገለበጥና 2/5 ስለዚህ 2/5 250 t to the power 5/2 ይሆናል። ስለዚህ እዚህ ውስጥ ምን ተካለ? this number ተካለ 16 ከዛ ሲቀነስ ደግሞ 0 ተከበት 0 ስለሚያደርገው 16 ተክተን የምናገኘው ነምበር ይኖራል። then that would be the total poly የሚጠራቀመው አማውንት ነው ማለት ነው። ስለዚህ ሁለተኛው ጥያቄ ደግሞ እንደሚለን an environment board tells the factory that it must begin to clean up procedures ከ50 ሺህ ሲደርስ ማጽዳት አለብን ምናምን ብሎ ተከሰሰ እንበለው። ከዛ ላይክ how many time በኋላ ነው የሚለን። ሶ ላይክ ይሄኛውን ኢንተርግሬት ያደርጋችሁትን አለ አይደለ ምን ስንት ነበር የመጣው? 2/5 280 to the power 5/2 አይደለ። ስለዚህ ይሄ 5/2 t to the power sorry እዚህ ጋር t to the power this is constant ነው ያ 280 ሲሆን t ላይ ነው እሺ ያለው በደንብ እንዲታያችሁ። ስለዚህ ይሄ 280 ያለ ከዛ t 5/2 አለ ያ ሶ ይሄኛው ከምን ጋር ይሆናል? ከ50 ሺህ ጋር እኩል ይሆናል ብላችሁ ትሰርታላችሁ። then at the end of the day ይሄን ማትሱ ከሰራችሁ በኋላ t almost nearly ወደ 12 መንዝ ነው 11 ነጥብ ምናምን ያመጣው። ሶ ከ12 መንዝ በኋላ ኤክሲድ ስለሚያደርግ ይሄን 50 ሺህ አማውንት ከ12 መንዝ በኋላ ያን ጽዳት ማከናወን አለበት ፋክተሪ ማለት ነው በታዘዘው መሰረት ያ። ስለዚህ ኢንተግሬሽን አፕሊኬሽኖችን ስሰራ ማሰብ ያለበት ምንድነው? መጀመሪያ ጠይቀውን አንደርስታንድ ማድረግ then what should I use የሚለው መጠቀም ማለት ነው። እሺ ኦኬ thank you for listening በጣም thank you okay bye